ለልዬ ልቧን ታማ ወድቃለች። እንግዲህ ያን በሽታዋ መልሶ የተነሳባት ይመስለኛል። የለሊ በሽታ ግን ግራ አጋቢ ነው። በደንብ ቼክ እስካልተደረገች ድረስ ምን እንደሆነች ምን እንደተፈጠረ የልቧ ኬዝ ምን እንደሆነ ግራ አጋቢ ነው። ፍቅር እንግዲህ እንዳያችሁት አሹ ከዘበኝነት ወደ ጥበቃነት ከጥበቃነት ወደ ደግሞ ቦዲጋርድ ነው የሚባለው ወደዛነት ተቀይሯል ማለት ነው። ፍቅርን እየጠበቀ ትምህርት ቤት እያደረሳት ነው የሚመለሰው። ስትመጣም እሱ ነው እየሄደ የሚቀበላት ማለት ነው። ይሄ ሁሉ ነገር የተፈጠረው እንግዲህ ልጁ አይምሮ ታማሚ ነው ብላ ለእናቲቱ ስለነገረቻት ልጄን የሆነ ነገር ያደርግብኛል ብላ ስለፈራሽ ነበር ይሄ ነገር የተፈጠረው። ለሊ የጠረጠረችው አንድ ነገር አለ። እሷን እንደሚያፈቅራት ባቡሬ የእሷ ፍቅር እንዳለበት የተረዳች ይመስለኛል። ብቻ ግን እውነቱን ከሱ አፍ መስማት ፈልጋለች። ቤዛ ይቅርታ ለመጠየቅ ወደ ፍቅር ቤት ስትሄድ የፍቅር እናት የመለሰችላት መልስ በጣም አስደስቶኛል። ሰላም ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ነባሮች እንኳን በሰላም መጣችሁ ብያለሁ ውዶቼ። ተወዳጁ የአደይ ድራማ በተለመደው ሰዓት ተለቋል። እጅግ በጣም እንግዲህ አጓጊ ነገር ነበረው። እሱም እንግዲህ ዴቭ ወደ ከተማ ሊመለስ ነው። አደይ መመለስ አለብህ፣ ነገሮች እንግዲህ ካልጠበቅነው በላይ የሆነ ነው። ስለዚህ እንድትመለስ ፈልጋለሁ ብለዋለች። ነገውኑ ካልመጣህ ብለው እቃውን ሰብስቦ እንግዲህ ከዛ ተነስቷል። ኪንጎም ማነው ዳይመንድ ከሱ ከተመልሶ አብሮ ይመጣል ወይንስ ደግሞ እዛው ይቀራል? እስካሁን ድረስ እንግዲህ እሱን አላወቅንም። ምክንያቱም ዳይመንድም የራሱ የሆነ የሚያስተካክላቸው ነገሮችና የአባቱን ንብረት እየጠየቀ ስለሆነ ያለው በዚህ ምክንያት ከአደይ አባት ጋር እንግዲህ ግብ ግብ ገጥመዋል ማለት ነው። ምክንያቱም የአደይ አባት ራስ ወዳድና በሰፈሩ ተፈሪ ነኝ ወይም እኔ የምፋራ ሰው ነኝ፣ እኔ ያልኩት ነገር ነው እንጂ እኔ ያልኩት ነገር ካልሆነ አይሆንም እያለ አምባገረብ እንትን የሚልና ወይንም ነገር የሚፈልግ አይነት ሰው ነውና በዛም ነገር ምንም ቢሆን ግን ደግሞ ያ ነገር እንደማይቀር ማወቅ አለበት። ምክንያቱም የቤተሰቦቻቸውን ንብረት ነው የጠየቁት፣ መሰጠት አለባቸው ብዬ አስባለሁ። እና ለሙዬ ወድቃለች። አደይም እየጮኸች ነበረ። አደይንም እንግዲህ ማን ነው ባቡሬ ነው የሚደርስላቸው ወይንስ ሌላ ሰው ነው የሚደርስላቸው አላቅም። ስልክ አናግራው ከኩሽና ቤት ውሃ ይዛ ስትሄድ ነበር እንግዲህ ልቤን ብላ እዛው የወደቀችው። አደይም በጣም ነበር የደነገጠችው። ምክንያቱም ከፊት ለፊቷ እንደዛ ብላ ስትዘረር ስትወድቅ አደይ ምን ማድረግ እንዳለባት ነበር ግራ የገባት። በጣም ደነገጠች አደይ። ግን ደግሞ እንግዲህ ሁሉም ነገር ሰላም ይሆናል። እሷ ምንም አትሆኑ ብዬ አስባለሁ። በነገራችን ላይ ለሊ የሆነ እየሆነች ያለችው ነገር በጣም አስፈሪ ነው። የልብ ኬዝ ደግሞ በጣም ከባድ ነው። ሌላ በሽታ እንዳይሆንባት በጣም ፈርቻለሁ። እንግዲህ ለማንኛውም ሁሉም ነገር ተስተካክሎ እኛ በፈለግነው መሰረት ይሄዳል ብዬ አስባለሁ። ለብርሃንም ደግሞ ለእናቲቱ እንድነግሯት ሲነግራት በጭራሽ ዴቭ ይሄ ነገር እንዴት ይሆናል? እንዴት አንተና አደይ እንዴት ከመቼ ጀምሮ ብላ ነበር የጠየቀችው። እሱን የምትከታተለው የአደይ ፍቅረኛ ስለሆነና ወይንም ደግሞ የእህቷ ባል ሊሆን እንደሆነ ስላወቀች ደስ ብሏት ነበር የመሰለው እና ለብርሃን እናቲቱን እንድታሳምናት ሲነግሯት እንዴ ይሄ ነገርማ ዴቭ አይሆንም በጭራሽ እንዴት አንተና አደይ ብላ ነበር በጣም የተናደደችው። በጣም ነበር የደነገጠችው እና በዚህ የተነሳ ብርሃን ራሷን የሆነ ነገር እንዳታረግ በጣም ፈርቻለሁ። በተለይ ዴቭ ለብርሃን የአደይን ለማግባት ለሽምግልና እንደመጣ የአደይና የእሱ ፍቅር የቆየ እንደሆነ አታቅም። ከዚህ በፊት የሆነ ነገር ትሰምታለች። ግን አደይ ደግሞ አልወደውም አላፈቅረውም በጭራሽ ከሱ ጋር አልሆንም ብላ ነበር የመለሰችላት። ግን አደይ የዛን ጊዜ እውነቱን ነገራት ቢሆን ዛሬ እህቷም የገዛ ፍቅረኛዋን ባሏን ባላፈቀረችው ነበር ማለት ነው። ሁለት እህታማቾች አንድ ወንድ አፍቅረዋል ለአደይ እንጂ በጭራሽ ለብርሃን ስሜትም ሆነ ፍቅር የለውም። አደይና ዴቭ ብቻ ናቸው አብረው መሆን የሚችሉት ብዬ አስባለሁ። ግን ይሄ ነገር ደግሞ የሆነ የሚያመጣው ችግር አለ። እሱን እንግዲህ አብረን ያለን። ለልዬ ምንም ባትሆን ደስ ይለኛል። ለልዬ የምትሞት ይመስላችኋል ቤተሰቦቼ? በጣም ፈርቻለሁ እኔ ከምላችሁ በላይ። ምክንያቱም ያለችበት ሁኔታ በጣም ከባድ ነው።